ውዶችዬ በዚህ መልኩ አዘጋጅታችሁ ጸጉራችሁን መንከባከብ ትችላላችሁ ማለት ነው። ይሄንን ውህድ ያዘጋጀሁት ሁለት ነገሮችን ብቻ በመጠቀም ነው። በጣም ቀላል ነው። በጣም ትንሽ ደቂቃ ብቻ ነው የምትወስድባችሁ። ስለዚህ በዚህ መልኩ አዘጋጅታችሁ ተጠቀሙላችኋለሁ። ጸጉራችሁ እየረገፈ እንዲሁም ደግሞ እየተበጣጠሰ ላስቸገራችሁ እህቶቼ ይሄንን ውህድ አዘጋጅታችሁ ጸጉራችሁን ቢያንስ በሳምንት 2 ቀን ብትጠቀሙት መልካም ነው እላለሁ። አሁን ቀጥታ ወደ አሰራሩ ነው የምንሄደው። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ይሁኑ እያልኩኝ ዛሬ ደግሞ ቆንጆ የሆነ የጸጉር ማክስ አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉት ማለት ነው። እንግዲህ ይሄ የጸጉር ማክስ በሁለት ነገሮች ብቻ ነው የምንሰራው። ጸጉራችሁ አላድግ ላለ እንዲሁም ደግሞ እየረገፈ እየተበጣጠሰ ላስቸገራችሁ እህቶች ይህንን ውህድ ቢያንስ በሳምንት 2 ጊዜ በመጠቀም ጸጉራችሁን መንከባከብ ትችላላችሁ ማለት ነው። ብዙ አድካሚ አይደለም፣ አሰራሩ ቀላል ነው። እንዲሁም በማንኛውም ማዳም ኩሽና መቼም ይሄ ነገር የሌለበት ቤት ይኖራል ብዬ አላስብም። አለ ሁላችንም ቤት እና በጣም ቀላል ነው። 30 ደቂቃ ካለቻችሁ ግማሿን ሰዓት በመጠቀም ራሳችሁን መንከባከብ ትችላላችሁ ማለት ነው። እኔ ብዙ አላዘጋጀውም፣ ምክንያቱም አንድ ጊዜ ብቻ ነው ለምጠቀመው የማዘጋጀው። እናንተ ግን በፈለጋችሁት መጠን ማዘጋጀት ትችላላችሁ። ለምሳሌ በርከት አድርጋችሁ ሰርታችሁ ፍሪጅ ውስጥ አስቀምጣችሁ መጠቀም ትችላላችሁ። እኔ ግን ለዛሬ ለ2 ጊዜ የሚሆነኝን ነው እያዘጋጀሁ ያለሁት ማለት ነው። ጥቁር አዝሙድ 3 ማንኪያ እንዲሁም ደግሞ ቁርንፍድ 2 ማንኪያ ነው የተጠቀምኩት። ምክንያቱም እኔ እንዲበዛ አልፈለኩም፣ ቀጣይም ስለምሰራ ማለት ነው። በዚህ መልኩ ጨርሻለሁ። አሁን ምንድነው የሚያስፈልገን? 1 ብርጭቆ ውሃ ጨመርኩኝ ማለት ነው። እዚህ ጋር እንደምታዩት እንግዲህ 1 ብርጭቆ ውሃ ጨምሬበታለሁ። ነገር ግን እሳት ላይ ለብዙ ሰዓት ስለምናቆየው ውሃው እንዳያጥርባችሁ በርከት አድርጉት ማለት ነው። ቢያንስ ከ15 እስከ 20 ደቂቃ የሚሆን እሳቱ ላይ እናስቀምጠዋለን። ምክንያቱም በደንብ ከለሩ ጥቁር እስኪል ድረስ እሳቱ ላይ መቆየት አለበት፣ በደንብ መዋሃድ አለበት እና ይሄው በዚህ መልኩ እሳቱ ላይ ጥጃለሁኝ። ከ15 እስከ 20 ደቂቃ የሚሆን እሳቱ ላይ ይቆይ። ምክንያቱም በደንብ ጥቁር እስኪል ድረስ ጠብቁት ማለት ነው። ከዛ በኋላ እንግዲህ እንደዚህ ካዘጋጀን በኋላ ይሄው እያያችሁት ነው። ከለሩ በደንብ ቀይሯል ማለት ነው፣ ወደ ጥቁር ተቀይሯል። እና በዚህ መልኩ ካቆያችሁት በኋላ እሳቱን ታጠፉና እስኪቀዘቅዝ ትጠብቁታላችሁ ማለት ነው። ከዛም በኋላ ማጥለያ አዘጋጅታችሁ ታጠሉታላችሁ። ከዛም በኋላ እንግዲህ ውዶችዬ ትጠቀማላችሁ ማለት ነው። እንግዲህ ማዳም ቤት ስራ ሊበዛብን ይችላል። ራሳችንን በጣም ነው የምንጥለው ሁላችንም ማለት ነው። ካለችን ጊዜ ላይ ግን ራሳችንን መንከባከብ አለብን ማለት ነው። ብዙ ጊዜ አይወስድም። ባለችን ሰዓት ስራ ይበዛም ማለት አይደለም፣ በየቤቱ ስራ ይበዛል። ነገር ግን በተወሰነች ሰዓት ደግሞ ለራሳችን ጊዜ መስጠት አለብን እላችኋለሁኝ። ይኸው በዚህ መልኩ ሲቀዘቅዝ በዚህ መልኩ እናጠለዋለን ማለት ነው። በጣም ቀላል ነው። ጊዜ ምንም አይነት ጊዜ አይወስድባችሁም። በነገራችን ላይ ካሰባችሁበት በጣም ቀላል ነው። ይሄንን ውህድ ቢያንስ በሳምንት 2 ጊዜ ተጠቀሙት። የምር እኔ ተጠቅሜው በጸጉሬ ላይ የማይታመን ለውጥ ስላሳየኝ ነው ቪዲዮ እየሰራሁላችሁ።
ይኸው በዚህ መልኩ ይቺ እቃ ደግሞ ልትኖራችሁ ግድ ነው ማለት ነው። ይሄ እንኳን ከሌላችሁ መስታወት የምናጸዳበት አለ። እሱን ያለቀውን እጥብ አድርጋችሁ በሱ ራሱ መጠቀም ትችላላችሁ ማለት ነው። እንደዚች አይነት እቃ ታስፈልጋለች፣ ግድ ነው። እየረጫችሁ ከታች ከቆዳችሁ ጀምራችሁ እስከ ጫፍ እስከ ጸጉራችሁ ጫፍ ድረስ በደንብ አድርጋችሁ አዳርሳችሁ ከ5 እስከ 10 ደቂቃ የሚሆን ማሳጅ ብታደርጉት በጣም መልካም ነው። ለምን ቆዳችሁ ድረስ መዳረስ አለበት፣ ወደ ውስጥ መግባት አለበት። ተረዳችሁኝ? እና በዚህ መልኩ አዘጋጅታችሁ ተጠቀሙላችኋለሁኝ። ያው በዚህ መልኩ እያሳየው ነው እንግዲህ ጸጉሬን ማሳየት ስለማልችል እጄ ላይ እየሞከርኩት ነው። እና ኢንሻአላህ ሌላ ጊዜ ደግሞ በአዲስ ቪዲዮ እንገናኛለን ብዬ አስባለሁኝ። ተጠቀሙበት፣ በጣም ለውጥ ያሳያችኋል። መልካም ጊዜ ይሆንላችሁ።